በወጣቷ ቀነኔ ሞት ተጠርጥሮ ፍርድ ቤት የቀረበው አርቲስት አንዱዓለም ጎሳ የዛሬ ጉዳያችን ሆኗል። አርቲስቱ ባለስልጣናቱ ቅርቡ ናቸው ተብሎለታል። ምክንያት ሲባል የሙዚቃ አልበሙን ሳይቀር ስፖንሰር ያደረገለት አየር መንገድ ነው ተብሏል። አልበሙ ውስጥ ታዲያ እንዴት አንድ አማርኛ ሙዚቃ እንኳን የለም ተብሎ ተጠየቀ። መልሱን ይዘናል ታደምጡታላችሁ። ዛሬ በዋዛን ላቀቅም በአንዱዓለም ዜማዎች አቆራርጠን እልፍ ስሜቶችን ከከባድ ሐዘን አጠገብ ጨለፍ ያደረግን እንራጫለን። በፍቅረኛው መቅናቱን አምኗል። ደጋግሜ ውሎሽን መጠየቄ አሰለቸሽ እንዴ ብሎም ይጠይቃል። በቅናት ያሳበደችውን እንስት የኔ ቆንጆ ይላታል በአፋን ኦሮሞኛ። ጥርጣሬሽ ብሶብኛል ሰው ሲያይሽ ይጨንቀኛል አንጀት የሚያላውሰውን ሂሪያ ሉቡን እንድንቃኝ ወደድኩ። በአንዱዓለም ጎሳ ዜማ ሩቅ ያሳሰብኳችሁ በቀነኔ ጉዳይ ያሉትን አዳዲስ ነገሮችም አወጋችኋለሁ። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መርሳ ያደረጋችሁ አብራችሁኝ ጥቂት ዝለቁማ። ተወዳጁ ድምጻዊ አንዱዓለም ጎሳ በዘመኑ ካሉ የኦሮሞኛ ሙዚቃ ድምጻውያን ተጠቃሽና ተወዳጅ ድምጻዊ ነው። ሙዚቃዎቹ እየተደጋገሙ ከመደመጣቸውና ሶሻል ሚዲያ ላይ ከመመላለሳቸው ብዛት የዘጠናዎቹን ድንቅ ዜማ ይተካከላሉ። እሱ ቪሊሌ ያለ ታሪክ ዘካሪው በሱ ምክንያት ኦሮሞኛ ሳይሰሙ ለዜማው እጅ የሰጡ የኦሮሞኛ አድማጮች እልፍ ናቸው። በመጠርጠር እየተሰቃየ ያለው አንዱዓለም ውሎሽን ደጋግሜ መጠየቄ የሰለቸሽ ይመስላል ይላታል። በቅናት እየተንገበገበ የሚወዳትን ሴት ለምን እንደሚቀና ለማስረዳት በሚመስል ገጋፋቹን ቆልማቂ ደጋግሜ ውሎሽን መጠየቄ ዋዚፍ ጋሜ ፈካታ ኒዴምታ ከንሱዳታ የደከመሽ ይመስላል ትሄጃለሽ እያልኩ ፈራሁ። ኡፍጎም ሱፍ ያሉ ስዋንኪ ሸኪ ፊገነካታ ሲሻኩ ተመረጣ ባንቺ ጉዳይ ራሴን ላሳምነው በመክርም ጥርጣሬ ወደኔ ይሮጣል። አንቺን በመጠርጠር አብዳለሁ። እንደንደኝ አንበሬዱ ሲላቹ ፎፍተማሳ ሸኪንኪስ ነተባሳ የኔ ቆንጆ ልስተካከል አልቻልኩም ጥርጣሬሽ ብሶብኛል። ነምንዱምቱ ዮሲላሉ ለፔኮ ነታባታ ቀልቢንኮ ሲዛዛዳ ሁሉም ሰው ሲያይሽ ልቤ ይጨነቅብኛል ቀልቤ ይሰስትሻል። ሂሪያ ልቡ ይፍቱዱከና አንቺ የልቤ ጓደኛ የጨለማ ብርሃን ኒአቹፉ ነንጎዲናና ጋድዱ ሃማ ኃጢአተኛ አታድርጊኝ ክፉ ጥላ እያለ ይቀጥላል። ላለመቅናት ብዙ ቢሞክርም ሰው ሁሉ ያያት እየተረበሸ እንደሆነና ቅናት እየተከታተለ ያሳበደው እንደሆነ በማመን እዚህ ሙዚቃ ላይ ያለው ካራክተር ምንም እንኳን ለመተው ሁሌ ቢዳክርም መቅናቱን አምርሮ የጠለው አይመስልም። ቀድሜ መጠርጠር ጥሩ ነው ግዴለም ክፉ ጥላ እንዳያጠላብንና እንዳንለያይ ቀድሜ መጠርጠሬ በኋላ ከመጸጸት ይሻለኛል ይላል። እጮኛውን ቀነኔን በመግደል ተጠርጥሮ እስር ቤት የሚገኘው አርቲስቱ ይሄኔ ምን አይነት ስሜት ሽው ያለበት ይሆን? ሐዘን ወይስ ጸጸት? እንጃ። ዛሬ ላይ የሚገኝበት ሁኔታ ላይ ሊገኝ እንደሚችል ባለመጠርጠሩ ይጸጸት ይሆን? ቆንጂው እጮኛው ወደ ሞት የሚያመራ ጎዳና ላይ መራመድ መጀመሯን አለመጠርጠሩ እንደሚጸጽተውና ከካራክተሩ ጋር ስሜት እንደሚጋራ ገምታለሁ። ታዲያ እርሽኝ ሲል ያቀነቀነው አንዱዓለም ቀነኔን ይረሳት ይሆን? ምን ነው መጎዳትም ገደብ አለው። ለኔ አንቺን መተው ነው ይቅርታ ይላል። ማሎ እያለ ይማጸናታል። እባክሽ ማረኛ አትበይ ለኔ የተወኝን መተው ነው የሚበጀው የሚለው አንዱዓለም ቀነኔን ይተዋት ይሆን? በሐሰት የተሰበረ ልብ እንደተሰበረ ሸክላ ነው ተመልሶ አይድንም። ችግር ነው ከተለያየን በጸጸት ራስሽን አትጉጂ። ካሁን ጀምረሽ ከምባሽ ጋር ከውስጥሽ አውጪኝ። አለመቀበሌ የይቅርታ ጥያቄሽን እሱ ራሱ ይቅርታ ነው። ማሰብ ነው ወደፊትሽን። ሆድ ከራቀ የትኛው መንገድ መራራቁ ይሻለናል የሚያዋጣን እሱ ነው ይላል። በዚህኛው ጠጠር ያለ ሙዚቃ ብዙዎች የዚህ ሙዚቃ ግጥም ልፍ ያለ ሐዘን በውስጡ እንደተሸከመ ይስማሙበታል። ምን አይነት በደል ይሆን ልቡን እንደ ሸክላ እንክት አድርጎ የሰበረው? ይቅር በለኝና አብረን እንኑን ስትለው
ይቅርታይማ ይቅር ማለቴ ነው ያስባለው መራራቅን ያስመረጠ በደል እንደምን ያለ ነው ጃል እንጃ የደረሰበት ብቻ የሚያመው ህመም ነው ብሎኛል አንድ አባት የሙዚቃውን ፍች እንዲያገዙ ይስጠይቃቸው ማሎ እውነት አንዷለም ቀነኒን ከምባው ጋር ከውስጡ ያስወጣት ይሆን ራሷንም ማጠፋች ሰውም ገደላትም አንዷለም እንደሰው ጸጸት ሊኖርበት እንደሚችል ግልጽ ነው እና በጸጸት ራሱን ላለመጉዳት ፈጥኖ ይወስን ይሆን በሌላኛው ሙዚቃ ላይም ናፍቆትሽ ጎዳኝ አቅቶኛል መራቅሽ ይላል ሆዴ አልቻለውም ሆዴ መላበኝ እስኪ ሲልም አቀንቅኗል ሙዚቃዎቹ ሁሉ በሚሊዮኖች የተወደዱለት አንዷለም ይህ ሙዚቃው ሲሰማ ምን ነው ከስር ቤት ሆኖ የቀነኒን ናፍቆት እንዴት ያደረገው እንደሆነ በነገረን ያሰኛል ይሄ ሐሳብ የኛ ብቻም አይደለም የቀነኒ አባት አንዷለምን አግኝቼ የምጠይቀዋለኝ ብለዋል አንዷለም ለምን በኦሮሞኛ ቋንቋ ብቻ ተዘፍናለ በሚል ለቀረበለት ጥያቄ በተለያየ ቋንቋ ለመስራት ችግር የለብንም ግን የኛ ገና አልተነካም ዓላማ የሚባል ነገር አለ ሰው የሚያውቀውን ነገር ከሰራ ውጤታማ ይሆናል ይሄ የኔ ማንነት ነው እዚህ ያለው ምንም አልተነካም ሲል የመለሰው አንዷለም ጎሳ እንዳሁኑ ታዋቂ ድምጻዊ ሳይሆን በፊት ጋሪ የነዳ ኑሮን ለማሸነፍ ድክ እንዳለ ሲናገር በኩራት ነው ያለፈበት የመጣበትን ህይወት ደስ ያለው ይናገራል ታዲያ ቃሉን ለመስጠት ብቻ ነው የተወሰደው የተባለው አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት የመጀመሪያው ተጠርጣሪ ሆኗል ተጠርጥሮ ከታሰረ ከሁለት ቀናት በኋላም ትላንት ፍርድ ቤት መቅረቡን ራሱ ጠበቃው ገልጿል ፖሊስ እስካሁን አሻራ ማንሳቱን አስከሬኑን ወደ ሆስፒታል በመላክ ያስከሬን ምርመራ ማድረጉን ገልጾ የሰው ማስረጃዎችን በማሰባሰብ ላይ እንደሚገኝ ተናግሯል አሁን ፎቶግራፎችን ከመዝገብ ጋር ለማያያዝ የሰዎችን ምስክርነት ለመስጠትና ያስከሬን ምርመራው እስኪመጣ ድረስ ለማጣራት 14 ቀናት ያስፈልገኛል ብሏል የአንዷለም ጠበቃ በበኩሉ የዋስ መብት ይሰጥ ብሎ ቢጠይቅም ፍርድ ቤት ያስከሬን ምርመራ እስኪደርስ በማለት ቢያንስ ለ13 ቀናት ድምጻዊው በማረሚያ ቤት እንዲቆይ ተወስኗል የዋስትና መብት የጠየቀው ጠበቃው ጥያቄው ውድቅ የተደረገበት ምክንያት አንዷለም በግድያ ወንጀል በመጠርጠሩ ምክንያት እንደሆነና ማህበራዊ ሚዲያ ላይ እንዲህ ያለ ቁጣ ባለበት ሰዓት አንዷለም ከስር ቢፈታ ጥሩ አይሆንም ለዛ ነው ቢልም እስር ቤት እንዲቆይ መወሰኑ ይባሱኑ ብዙዎችን አስገርሟል የቀነኒ አባት እንዳሉት የቀነኒ ደም እንደ ሀጫሉ ሆኖ እንዳይቀር ምኞታችን ነው የፖሊስ ሪፖርቱ ተጠባቂ ጉዳይ ሆኗል ታዲያ የፖሊስ ሪፖርቱ እንደወጣ እንዲደርሳችሁ ኢትዮ ትሩዝን ሰብስክራይብ ብታደርጉ መረጃው ቀድሞ ይደርሳችኋል ለዛሬ ያልኩትን አበቃው በቀጣይ በተሻለ ፕሮግራም እስከምንገናኝ ሰላማችሁ ብዝት ይበልልኝ ቸር ቆዩልኝ